በሁለተኛ ሳሙኤል ምዕራፍ 5 ላይ ከቁጥር 17 ያለውን ቃል የእግዚአብሔርን ቃል አብረን እንከፋፈላለን። እሺ እግዚአብሔር እሺ በጌታ ስም አነባለሁ። ፍልስጤማውያንም ዳዊት በእስራኤል ላይ ንጉስ ሆኖ እንደተቀባ ሰሙ። ተመልከቱ። ፍልስጤማውያንም ዳዊት በእስራኤል ላይ ንጉስ ሆኖ እንደተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ተመልከቱ። ፍልስጤማን አጠቃላይ ከዳር እስከ ዳር ማንን ሊፈልጉ መጡ? ዳዊትን። ለምን? ስለተቀባ። ለምን? ስለተነሳ። የንግስና ማዕረግ ስለመጣ። አያችሁ፣ ወደ ክልላችሁ አልገባም፣ ወደ ቤታችሁ አልደረሰም፣ ወደ ወንበራችሁ አልመጣም። ነገር ግን እሱ እግዚአብሔር በወሰነለት ቦታ ተሾመ። ነገር ግን የእሱ መሾም አቃታቸው ወይም አቃጠላቸው። እሺ ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ይህንን በሰማ ጊዜ ዳዊት ሁሉ ጊዜም መውረድ ይወዳል፣ ወደ ምሽግ ይወርዳል። ምሽግ ማለት ወዳቼ የጦር ሜዳ ብቻ አይደለም፣ የጸሎት ስፍራም ነው። ከአምላክ ጋር የምታወራበት ነው። እሱም በሁለት መልኩ ማት እንችላለን። ምሽግ ሲገባ ከአምላክ ጋር የምታወራበት፣ ሁለተኛ ደግሞ ራስን አዘጋጅተህ ጠላትን የምትመታበት። ፍልስጤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጤማውያን ልውጣን። ተመልከቱ በደንብ እን ዳዊት እየጠየቀ ያለው እግዚአብሔርን ነው። ምን እያለ? እኔ ወደ ፍልስጤማን ልውጣን እያለ አምላኩን እግዚአብሔርን የቀባውን እግዚአብሔርን ምን እያደረገ ነው? እየጠየቀ ነው። በእጄ አሳልፈህ ትሰጣቸዋለህን? አንተ እነዚህን ፍልስጤማንን በእጄ አሳልፈህ ትሰጣለህን እያለ ብሎ እግዚአብሔርን ጠየቀ። እሺ እግዚአብሔርም ዳዊትን እንዲህ አለው፣ ፍልስጤማውያንን በርግጥ በእጅህ አሳልፌ እሰጣቸዋለሁ። ዳዊት ሆይ ስማ፣ ፍልስጤማንን በርግጥ እኔ በእጅህ አሳልፌ እሰጣለሁ፣ ውጣ አለው። ዳዊትም አልፐራሲም መጣ፣ ወደ ባልፐራሲም ወጣ። በዛም መታቸውና ውሃ እንዲያፈርስ። ለምን መሰላችሁ? ዳዊት የመታበት የእግዚአብሔርን ድምፅ ሰምቶ ሄደ ነው። ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸዋል። ተመልከት፣ እግዚአብሔር ጠላቶችንም እንዲያፈርሳቸዋል። አሜን። ስለዚህም የዛም ስፍራ ስም በአልፐራሲም ብሎ ጠራው። ጣዖቶቻቸውንም በዚያ ተዉ። ተመልከቱ፣ ጣዖታቸውን እዛ ጥለው እነሱ ሸሹ፣ ሄዱ። ዳዊትና ሰዎቹ ሰብስበው ምን አደረጉ? ወሰዷቸው። ፍልስጤማውያንም ደግሞ ፍልስጤማውያን እንደገና ምን አሉ? መጡ። ሁለተኛ ጊዜ መጡ። አየህ፣ የመጀመሪያ ጊዜ መጡ። እግዚአብሔር ምን አለው? ውጣ አለው። እኔ ፍልስጤማውያን በእጅ አሳልፌ እሰጣለሁ አለው። ዳዊትም የእግዚአብሔር ድምፅ ሰማ፣ ወጣ። ጠላቶቻቸውን በአንዴ ህንክት አደረገ። ከዛም ጣዖታቸውን እንዳለ ሰብስቦ አቃጠላቸው። ከዛ እንደገና ተሰባስበው መጡ። እንደገና ሁለተኛ ዳዊት ከእግዚአብሔር ጋር መነጋገር ጀመረ። አላዲጋ በውሳታ ከባ ሜቢ ነገ ወዳጅ ትላንት ከስራ ሊሆን ይችላል፣ ትላንት አታ ሊሆን ይችላል፣ ትላንት ሆነ ነገር ጎለብ ሊሆን ይችላል። ዛሬ ግን እግዚአብሔርን ጠይቀህ ትወጣለህ። ሰው እግዚአብሔር ካልጠየቀ ኪሳራ ውስጥ ይገባል። ለምን ቢባል እግዚአብሔርን ጠይቆ የወጣ ዳዊት በጠላቱ ላይ ድል ተቀዳጀ። እስቲ እግዚአብሔርን ጠይቄ እወጣለሁ በል። እግዚአብሔርን ጠይቄ እወጣለሁ። ድገምነት ተናገር እስቲ። እግዚአብሔርን ጠይቄ እወጣለሁ። እሺ። በራፋይምም ሸለቆ ተበትነው ሰፈሩ። እንደገና በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም እግዚአብሔርን ጠየቀ። እንደገና ዳዊትም እግዚአብሔርን መልሶ ጠየቀ። እርሱም በኋላው ዞረ። እግዚአብሔርም እንደዚህ ብሎ ተናገረ። በኋላቸው ዞረ። በሾላው ዛፍ ፊት ለፊት ግጠማቸው። ተመልከት፣ በፊታቸው ሂድ አላለም። በኋላቸው ዞረ። ምን አለ? በሾላው ዛፍ ፊት ግጠማቸው። አራዲ ጋቦሳታ ካይ በሾላው ዛፍ ፊት ለፊት ሄደ ግጠማቸው አለ እንጂ አትውጣ። አራዲ ጋቦሳታ ካይ አራ አንድ ሰማይ በለው ኢየሱስም። ያ ማለት ሌላ ምልክት እየሰጠ ነው እግዚአብሔር። አሜን። መውጣት ያለብህ ወደ ሾላ ዛፍ ጋ እሱ ወዳለበት ሄዳል። የምትሄድበት እንደ ትናንትናው በፊት ለፊት አይደለም የምትሄደው። ከዚህ በኋላ ግን ከኋላቸው ነው። እኔ መንገዱን እያሳየውናል። እሺ። በሾላውም ዛፍ ራስ ውስጥ ተመልከት። በሾላው ዛፍ ራስ ውስጥ የሽውሽውታ ድምጽ ስትሰማ የሆነ ድምጽ ስትሰማ የሽውሽውታን ድምጽ በሰማ ጊዜ
በዚያን ጊዜ እግዚአብሔር የፍልስጤማንን ጭፍራ ለመምታት በፊት ወጥቶ ይሆናልና። አረ አንድ ሰሜን በል በኢየሱስ አሜን። ድምፁን ስትሰማ ዝም ብለህ ውጣ። ያኔ እኔ ቀድሜሃለሁ። ምን ማድረግ ጀምሬያለሁ? ጠላትን መደምሰስ ጀምሬያለሁ። አረ አንድ ሰሜን በል በኢየሱስ። ከእንግዲህ በኋላ የምትወጡት በምልክት ይሆናል። ዳዊት የወጣው በምልክት ነው። አንተም በምልክት ትወጣለህ። አገባቢ በምልክት ይሆናል። አወጣጤ በምልክት ይሆናል። ከዚህ በኋላ ዝም ብለህ የሆነ ነገርን ይዘህ አትወጣም። ሰምተህ ትሄዳለህ። ጠይቀህ ትወጣለህ። ጠይቆ የወጣው ዳዊት ድል ተቀናጀ። እሺ በዚያን ጊዜ ቸኩል አለው። በዛም ጊዜ የዛፉን ሽውሽውታ በሰማ ጊዜ በዛን ጊዜ እጅግ ቸኩላ ውጣ። እኔ ያኔ ወጥቻለሁ፣ ስለዚህ መደምሰስ ጀምር አለ። አረ አንድ ሰሜን በል በኢየሱስም። ወደዚህ ቤት ገብታችኋል። ዛሬ የድህነት መንደር ይመታል። የበሽታ አካል ይጎላል። ማጣት ከላችሁ ላይ ይወገዳል። ወርዛሞ እባብ ይቀጠቀጣል። እሺ ዳዊትም እግዚአብሔር እንዳዘዘው አደረገ። ዳዊትም ሰው እንዳዘዘ ጓደኞቹ እንደመከሩት የኮይር መሪዎች እንደመከሩት የቤተክርስቲያን ሽማግሌዎች እንዳሉት አይደለም። ዳዊትም እግዚአብሔር እንደተናገረ ወጣ። ኢቴ ወንድም ስማኝ፣ እግዚአብሔር እየተናገረ ነው። እግዚአብሔር እንደተናገረ ትሆናለህ። የራስን ሐሳብ አታስቀድምም። የራስን ምቾት አታስቀድምም። የራስን ጉልበት አታስቀድምም። የራስን ዘር አታስቀድምም። የምታስቀድመው የእግዚአብሔር እውነት ይሆናል። አሜን። እሺ ከገባዖንም እስከ ጌዝር ድረስ ተመልከቱ። ከገባዖንም እስከ ጌዝር ድረስ ፍልስጤማውያንን መታ። ፍልስጤማንን ዱቄት አደረጋቸው፣ መታቸው ይላል። አሜን። እግዚአብሔር በለው፣ እግዚአብሔር ሁሌም በለው ይሰራል በለው። እግዚአብሔር በዳዊት ላይ የገባው ኪዳን ቀላል ኪዳን አይደለም። አያችሁ ዳዊት የመጣበት ስልጣን ገና በ30 ዓመት አካባቢ 30 ዓመቱ አካባቢ እድሜ ሲደርስ ምን ሆነ? እግዚአብሔር አምላክ ያኔ እንደተናገረው ምን አደረገ? በእስራኤል ላይ አንተ አለቃ ትሆናለህ ብሎ ሾሞት ነበር፣ ተናግሮት ነበር። እሱ ግን በኬብሮንና በይሁዳ ከተማ ውስጥ ለ7 ዓመት ምን ያደርግ ነበር? ይገዛም ይሰለጥንም ይሰራ ነበር። ሳኦል ነበር ያንን የእስራኤል ሕዝብ ሲመራ ነበር። ሳኦል እንደሞተ ወዳጆች ስሙኝ፣ ሳኦል እንደሞተ ማን ዳዊት እዛ ቦታ ለንግስና ወይም እግዚአብሔር እንደተናገረ በሳሙኤል እጅ እንደቀባው ንጉስ ነኝ ተቀብቻለሁ ብሎ አልወጣም። ተቀብታል ወይ? እግዚአብሔር ጠርቷል ወይ? ተረጋጋና ጠብቅ። አንዳንድ ጊዜ እዚህ ዝም ብለህ ነብይ ብለን ስናወራ እግዚአብሔር ሲናገር ፓስተር ነህ ዘማሪ ነህ ሲባል አዎ መልእክቱ ትክክል ነው። ግን ያንን መልእክት ባለህበት ቦታ በማጽናትና በመረጋጋት ምን ማድረግ አለብህ? ማጽናት አለብህ። ዳዊትን እግዚአብሔር አምላክ በሳኦል አማካኝነት በግ እየጠበቀ ሳለ ቀብቶት ነበር። ምን ብሎ? በሕዝቤ እስራኤል ንጉሥ ትሆናለህ አለው። ኢየሱስ ጌታ ነው። አሜን። በጣም በሚገርም ሁኔታ ሰይጣን ዲያብሎስ ዳዊትን መክሰስ ጀመረ። የእስራኤል ሽማግሌዎች ተሰብስበው መጡ። ማጋ ዳዊት ጋር ስለምን? የሳኦል ልጅ እየመራ ነበረ። የሳኦል ልጅም ሞተ። ስለዚህ ማን ነው መምራት ያለበት? እግዚአብሔር የቀባውና የእግዚአብሔር ድምፅ የሰማው ሰው። ስለዚህ የእስራኤል ሽማግሌዎች ዳዊት እንደተቀባና የእስራኤል ሕዝብ እንደሚመራ እንደሚነግስ ሕዝቡ ሰምቶ ያቅ ነበር። የእስራኤል ሽማግሌዎች ዳግም መጡና ዳዊትን ቀቡት። በእስራኤል ሕዝብ ላይ እንደገና ንጉሥ እንዲሆን ሾሞት። በዚህ መጽሐፍ ላይ በጣም በሚገርም ሁኔታ 2 አደገኛ ክሶችን ለዳዊት ቀርቦ ነበሩ። ኢያቡሳውያን ምን አደረጉ? ዳዊትን በጣም ከሰሱ። ምን ብለው ከሰሱ? ዳዊት ላይ የንቀት ንግግር ተናገሩ። ዕውሮችንና አንካሶችን ካላስወጣ ያሉ ይነጋገሩበትም ያፌዙበት ነበር። ነገር ግን ወደ አምባይቱ ወደ ኢየሩሳሌም ቀድሞ ዳዊት ገባ። አረ አንድ ሰሜን በል በኢየሱስም። ኪዳን ያለው ቀድሞ ይገባል። አረ አንድ ሰሜን በል በኢየሱስም። ኢቴ የተቀደምሽ የምትመስል ወንድሜ አልተቀደምክም። ያንተ በረከት ቀድሟል። ያንተ ህልም ቀድሟል። ያንተ ራእይ ቀድሟል። እስቲ ቀድሟል ክብሬ በለው። ቀድሟል ክብሬ። እና ዳዊት አልተቀደመም። ዳዊት ዋና ማይቀደምበት ምክንያት የእግዚአብሔር ኪዳን ስላለበት። አያችሁ ወደ ከኬብሮን ወደ ኢየሩሳሌም ሲመጣ ዳዊት በኢየሩሳሌም ላይ
እንደገና ሌሎች ምስቶችና ዕቁባትን ያዘ። ከዛስ 12 ልጆችን ወለደላል የእግዚአብሔር ቃል። እንደገና ይላል እኔ ያደረገ እግዚአብሔር ለሹመት ይፈልገዋል። ዳዊትን እግዚአብሔር የልቤ ይለዋል። እኔና እናንተ በሰው ላይ እጃችን ቀስረን እንደምናወራ አይደለም። የእግዚአብሔር እይታ የተለየ ነው። አሜን። የእግዚአብሔር እይታ በኔ ላይ ባንቺ ላይ የተለየ ነው። አሜን። እና በጣም በሚገርም ሁኔታ በዛ ስፍራ ላይ እግዚአብሔር ዳዊት ላይ ታላቅ ነገር ያደርግ ነበር። ልክ ከዛ ሲመጣ ነው ይህ ቻሌንጅ የገጠመው። ፍልስጤማን ምን ሆኖ በእስራኤል ላይ ንጉሥ ሆኖ እንደተቀባ በሰሙ ጊዜ ፍልስጤማን ባሉበት ቦታ ተረባበሹ፣ ተናወጡ። ዛሬ እንደዚህ ብዬ ተነብያለሁ። የትላንትና ጉዳይሽ ትላንትና በሰዎችና በእንትናች የነበረው ዛሬ እጅሽ ላይ በኢየሱስም ይገባል። ያኔ ያየ ሁሉ በኢየሱስ መገረም ይጀምራል። እግዚአብሔር እንደዚህ ይለኛል፣ በሚያስገርም ክብር ወደፊት አውጣቸዋለሁ። የሄደባችሁ ክብር ዛሬ ይመለሳል። አሜን። ከዳዊት ጋር የነበረ እግዚአብሔር ዛሬም ከኔ ጋር አለ። አሜን። አረ አንድ ሰሜን በል በኢየሱስም። እስቲ አይጥለኝም አይተወኝም በለው። የቃሉ ጉልበት ያገኛችሁ፣ የቃሉ ክብር ያገኛችሁ፣ በቃሉ ወደፊት መራመድ ይሆንላችሁ። የመጀመሪያው ዳዊት በእስራኤል ሁሉ ላይ ንጉሥ መሆኑን ሰሙ። እነማን? ፍልስጤማውያን። ከዛስ እስከዚህ ድረስ በይሁዳ ላይ ብቻ ይነግስ ነበር። አሁን ግን 12ቱንም ነገዶች ተባብረው ንጉሳቸው አደረጉት። የእስራኤል 12ቱም ነገድ ተባበሩ፣ ተሰባሰቡ። በአንድ መንፈስ በእኛ ላይ ገዢ ሰልጣኝ ወይም መሰልጠን ያለበት እኛ መምራት ያለበት ንጉሱ ዳዊት ነው። ያኔ ሲቀባ አይተናል። ያኔ እግዚአብሔር ሲናገር አይተናል። ዛሬ እንደዚህ ብዬ ተነብያለሁ። ከዚህ በኋላ መውጫ ማግባ በምልክት ይሆናል። አሜን። ይህን ለፍልስጤማውያን አደገኛ መቅሰፍ ነበረ። በ12ቱ ነገድ ውስጥ መሾም ዳዊት እንደገና ወደፊት ማምጣት ለፍልስጤማውያን አደገኛ ጉዳት ነበረ። ለምን ቢባል ዳዊት ቀድሞም ከፍልስጤማው ጋር ተዋግቷል። ድል እንዳደረገ ያውቃሉ። አሁንም ሳይዘጋጅ ጦሩን ሳይሰበስብ ቀድመን እንመታቸዋለን ብለው ሲሰበሰቡ እሱ ቀደመና አምባይቱን ኢየሩሳሌምን ቀድሞ ያዛት፣ ጽዮንን ቀድሞ ያዛት። ዳዊት ምን ሆነ? በፍልስጤማን አጠቃላይ አዝጊ ሆነበት። አንድ ግለሰብ ነው ያሰጋል። የሚያሰጋው ለምንድን ነው ታውቃላችሁ? እግዚአብሔር ቀድሞ የወጣው ሰው ነው። እግዚአብሔርን የሚሰማ ሰው ነው። እግዚአብሔርን አነጋግሮ የሚወጣ ሰው ነው። በራሱ ጡንቻ ተማምኖ የሚወጣ አይደለም። በራሱ እውቀት ተማምኖ የሚወጣ አይደለም። የራሱን ሕዝብ ይዞ የሚወጣ አይደለም። ነገር ግን እግዚአብሔር ጠይቆ የሚወጣ ነው። ዛሬ እግዚአብሔር ጠይቆ የወጣ ሰው አንዳች ሳይቀበል አይወጣም። አሜን። ሁለተኛው ኃይሉ ከማጠናከሩ በፊት ሊያጠፉት ፈለጉ። የዳዊት ኃይል ከማጠናከሩ በፊት ለማዳከም ፈለጉ። እነሱ በጡንቻቸው፣ እነሱ በመሳሪያቸው፣ እነሱ በሰው ብዛታቸው ሊቀድሙን ፈለጉ። እግዚአብሔርን የቀደመ ሰው የለም። አየህ፣ ዳዊት እግዚአብሔርን እየሰማ ነው የሚሄደው። ለዳዊት የምናገረው እግዚአብሔር ነው። ለእነሱ መረጃ የሚሰጡ ሰዎች ናቸው። አየህ፣ ሁልጊዜም የእግዚአብሔር ይበልጣል። አንቺ ሴት፣ አንተ ሰው እግዚአብሔርን ይዘህ ወጥተሃል፣ የእግዚአብሔር ይበልጣል። አንተን አሸናፊ፣ አንቺ ነሽ አሸናፊ። እና ዳዊት ጠንካራ መንግስት ከመገንባቱ በፊት በጦርነት ለማሸነፍ ሞከሩ። ለምን ቢባል የዳዊትን ደካማ ጎን ፈለጉ። ዳዊት ግን በየተኛም ቦታ በየተኛም ሰዓት ሁልጊዜም ጠዋትና ማታ ምሽግ እየገባ ከአምላኩ ጋር የሚነጋገር ፈራ እግዚአብሔር ያለው ሰው አምላክ የእግዚአብሔር ልውጥ አይነህ ብሎ የሚጠይቅ ሰው ስለነበረ እግዚአብሔር ስለምናገረው የዳዊት ኃይል እየበረታ እንጂ እንደ ሳኦል ቤት እየደከመ አይደለም። ሶስተኛ ቀደም ሲል ዳዊት ብዙ ጊዜ ፍልስጤማውያንን አሸንፎ ነበር። ስለዚህ እርሱ የበለጠ እንዳይጠናከር ምን አድርጉ? ፈሩ። ነገር ግን ዳዊት በራሱ አልተማመነም። ሁልጊዜም ሲወጣ ማንኛውም ድርጊት ሲፈጽም ዳዊት በራሱ መንገድ አይሄድም። የእግዚአብሔር ሐሳብ የሚሰማ ነው። በሁለቱም ጊዜ እግዚአብሔርን ጠየቀ። በመጀመሪያም ጊዜ እግዚአብሔር ውጣ አለው። በሁለተኛም ጊዜ ግን ቀጥታ እንዳይዋጋ ከኋላቸው እንዲዞር አዘዘው። አየህ፣ ዳዊትም እንደ እግዚአብሔር ትእዛዝ በማድረጉ በሁለቱም ጦርነቶች ድል አደረገ። አሜን። ዳዊት በራሱ አልተተማመነም።
ሁለቱም ጊዜ እግዚአብሔርን ጠየቀ። በሁለተኛ ጊዜ ዳዊት ሆይ ስማ አለው። ቀጥታ ፊት ለፊት አትውጣ፣ ከኋላቸው ዞረ ሂድ። ሄደ። ስትሄድም የዛፉ ሽውሽውታ በሰማ ጊዜ ፈጥነ ውጣ። ያኔ እኔ በፍልስጤማውያን ላይ እንደወጣው ይውቅ። አሜን በሉ። አሜን። ኪሳራችሁን ዛሬ እግዚአብሔር ይቀይረዋል። ባዶነት ይለወጣል በኢየሱስም። እስቲ ቀንበር ተሰብሯል በለው። ቀንበር ተሰብሯል። እልልታ ለጌታ አምጦ። ዳዊት በእግዚአብሔር ኪዳን ስለነበረው ቀደመ። አረ አንድ ሸሜን በል በኢየሱስም። የእስራኤል ሕዝብ ምን አደረገ? በኬብሮን 7 ዓመት በኢየሩሳሌም 33 ዓመት ምን አደረገ? ነገሰ። 40 ዓመት ነገሰ። እግዚአብሔር አነገሰው። ዛሬ በጌታ በኢየሱስም በጠላቶቻችሁ ለመንገስ ይሆን፣ በድህነት ለመንገስ ይሆን፣ በጨለማ ለመንገስ ይሆን፣ በማጣት ለመንገስ ይሆን፣ በበሽታ ለመንገስ ይሆን። አረ አንድ ሰው ነግሳለሁ በልሴ። እልልታ ክብር ለጌታ አምጠው።